ሰላም ሰላም እንዴት ናችሁ? ዛሬ እየላችሁ መጣሁት ስለ ኢትዮ ኮደር ነው። ኢትዮ ኮደር እንግዲህ በተለያየ ቪዲዮ ሰርቼላችኋለሁ። ዘን አይታችሁ የተለያየ ኮሜንቶች ላይ አስቀምጣችሁልኛል። እንዴት ነው መጀመር የምንችለው? እንደዚሁም በተጨማሪም ደግሞ ጀምራችሁ ከሆነ ጊዜ በኋላ ካቆማችሁ በኋላ እዛው ወደ ነበራችሁበት ነገር እንዴት መጀመር እንዳለባችሁ፣ በተለያየ ደግሞ ኢሜይላችሁ ፓስዋርድ ጠፍቶባችሁ ፖዝ አድርጋችሁ ያቆማችሁ ልጆች አላችሁ። ይህና ሌሎች አዳዲስ ነገሮችን እንደዚህ ደግሞ ኢትዮ ኮደር ብዙ ነገሮችን እንግዲህ ስራ ለመቀጠር እንደ አንድ ሪኳየርመንት እየሆነ የመጣበት ሁኔታዎች አሉ። እነዚህ ነገሮችና አዳዲስ ኢንፎርሜሽን ሼር እንደራረጋለን። ለቻናላችን አዲስ ከሆናችሁ ፕሊዝ ወርልድ ፕሮግራሚንግ ሴንተርን ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ሌሎች ይጠቅማል ካላችሁ ሼር ማድረግ ያንሱ። ከተወለ ትምህርት በመነደው አብራችሁ ይቆዩ። አዲስ ብራውዘር ላይ በመክፈት ሰርች ባር ላይ በመሄድ ኢትዮ ኮደር ብለን ሰርች እናደርጋለን። የኛውን ሎግ አውት ልበለውና እንደ አዲስ ካቆማችሁበት እንዴት መጀመር እንዳለባችሁ እንመለከታለን። ስለዚህ አዲስ ብራውዘር በመክፈት ኢትዮ ኮደር ብለን ሰርች እናደርጋለን ማለት ነው። ኢትዮ ኮደር ዚስዋን ክሊክ እናደርግና የመጀመሪያው ትክክለኛው ሳይት የኛው ኢትዮ ኮደር ኢኒሺየቲቭ የሚለውን ክሊክ እናደርጋለን። ክሊክ ካደረግን በኋላ የዚህ አይነት ኢንተርፌስ ያመጣልናል። ስለዚህ ታች ስክሮል በማድረግ እናንተ ከዚህ በፊት ጀምራችሁ ያቆረጣችሁን ትምህርት ተመታችሁ ስታርት ታደርጉታችሁ ወይም ሮል የሚለውን ነገር ክሊክ ታደርጋላችሁ። ፎር ኤግዛምፕል እኔ ፕሮግራሚንግ ኮንሰፕት ከዚህ በፊት የሆነ ነገር ጀምሬው አቁሜው ከሆነ ያለ ነገር እንዴት ነው ከጀመርኩበት መቀጠል የምንችለው የሚለውን ነገር ይሄኛውን ክሊክ እናደርግና ወደ ሎጊን ፔጅ ነው ይዞን የሚሄደው ማለት ነው። እዚህ ጋር እንደምታዩት ሎጊን ቱ ኮንቲኒው የሚል አለ። ስለዚህ ነው ክሊክ አድርገን ሎጊን እንለዋለን ማለት ነው። እዚህ ጋር ከደረሳችሁ በኋላ የመጀመሪያው ምንድነው አዲስ ከሆናችሁ ሳይን አፕ ዊዝ ጉግል በማለት ወይም በጉግል ኢሜይላችን ቀጥታ ዳይሬክት በማድረግ ኢሜይላችንና ፓስወርዳችንን በማስገባት ክሬት ማድረግ እንችላለን። ይሄን እንዴት መስራት እንዳለብን ራሱን የቻለ ቪዲዮ ሰርቼላችኋለሁ። ከላይ ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ገብታችሁ ማየት ይቻላል። ነገር ግን ከዚህ በፊት ሎጊን አድርጋችሁ ነገር ግን ወደ ነበራችሁበት እዛ ላይ ለመግባት ስትፈልጉ እዚህ ጋር ሳይን ኢን የሚለውን ክሊክ በማድረግ ከዚህ በፊት ክሬት ያደረገባችሁትን ኢሜል እዚህ ጋር ታስገባላችሁ ማለት ነው። ፎር ኤግዛምፕል እኔ ይሄኛውን ኢሜል ነው። ስለዚህ እዚህ ጋር ደግሞ ፓስዋርዱንም እናስገባለን ማለት ነው። ስለዚህ እዚህ ጋር ፓስዋርዱንም አስገባለሁ። after writing just enter በማለት ወደ ፔጅ ነው ይዞ የሚቀርበው። ከዚህ በፊት ወደ ነበራችሁበት ፔጅ ነው ይዟችሁ የሚገባው። ስለዚህ ማይ ፕሮግራም የሚለውን ክሊክ ማለት ትችላላችሁ። እንደዚህ ደግሞ እዚህ ኮርስ ላይ ብዙ ጀምራችሁ ካቆማችሁ ስታርት ኖሚኔሽን ማድረግ ትችላላችሁ። እንደ አዲስ ኮርስ መጀመር ትችላላችሁ። ሁለተኛ ደግሞ ሪአፕላይ ማድረግ ትችላላችሁ ማለት ነው። ለምሳሌ ብዙ ጊዜ ከሁለት ወር ነው ኮርሱን ለመማር የሚፈጀው። ከዛ ሲያልፍ ነው ኤክስፓየርድ ይሆናል ማለት እንደ አዲስ መጀመር ይጠበቅባችኋል። ስለዚህ የኛውን ሪአፕላይ በማድረግ እንደ አዲስ ትምህርቱን መጀመር ትችላላችሁ። ነገር ግን በቅርብ ጊዜ ጀምራችሁ ወይም 3 ቀን 4 ቀን ወይም እስከ 1 ወር ድረስ ጀምራችሁ ተምራችሁ ግን በማለት ዝም ብላችሁ አቆማችሁ ከሆነ 2 ወር ካልሞላ this one is my program የሚለውን ክሊክ እናደርግና ያላችሁ ነገር ስታተስ ያስቀምጣላችኋል። 50% ከሆናችሁ 60% እንደዚህም 70% ትየነኑ ትምህርት ያላችሁበትን ነገር ፕሮግረሳችሁን ያሳያችኋል ማለት ነው። ስለዚህ ስክሮል ብታረጉ እኔ አርቲፊሻል ኢንተለጀንስ ሶዲ 100% አኮምፕሊሽ አድርጌያለሁ። ዳታ ሳይንስ እንደዚሁም ደግሞ ፕሮግራሚንግ እንደዚሁም ደግሞ አንድሮይድም እኔ ጨርሻለሁ። እናንተ ግን ካልጨረሳችሁ ወይም እዚህ ጋር ከነበራችሁ ይሄኛውን ክሊክ ብቻ በማድረግ ወደ ነበራችሁበት ይዟችሁ ይሄዳል ማለት ነው። ስለዚህ ያኛውን ክሊክ በማድረግ ቀጥታ ትምህርቱን መጀመር ትችላላችሁ። ስክሮል በማድረግ እንደምታዩት እያንዳንዱ ነገር ፐርሰንቱን ያስቀምጥላችኋል። ኮርስ ዋን እያንዳንዱ ነገር በዚህ አይነት ፌዝ ያስቀምጣችሁ። ስለዚህ የኛውን ክሊክ በማድረግ ገብታችሁ ቪዲዮውን ሊሆን ይችላል እንደዚሁም ደግሞ ያልሰራቻችሁ ነገሮችን መስራት ትችላላችሁ ማለት ነው። ከጨረሳችሁ ደግሞ ቪው ሰርቲፊኬት በማድረግ ይሄን ነገር
ሰርቲፊኬታችሁ ነገር ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ይህ በአሁኑ ሰዓት ላይ በተለይ የመንግስት መስሪያ ቤቶች በተለያዩ ነገሮችን ስራ ለመቀጠር እንዳንድ ሪኳየርመንት እየታየበታል። በቅርብ ላይ የማውቀው ጓደኛ ስራ ለመቀጠር ኢትዮ ቴሌኮም ላይ አመልክቶ የኢትዮ ኮደር ሶስቱንም ሰርቲፊኬት የጨረስክበትን አምጣ ተብሎ ልዩ እንደ አዲስ የጀመረበት ሜካኒዝም አለ። ስለዚህ እንደ ቀላል ነገር አትመለከቱት። ይህ ኮርስ ለእናንተ በጣም አስፈላጊ ነው። ለሰርቲፊኬቱን ብቻም ሳይሆን ለእናንተ ብዙ እውቀት የሚያስገኛችሁ ስለሆነ በዚህ በቀላሉ ጀምራችሁ ያቆማችሁ ካላችሁ በዛ አይነት ስቴፕ በመግባት ትምህርታችሁን መቀጠልና ሰርቲፊኬቶችን ማግኘት ትችላላችሁ። ሌሎችንም ነገሮችም እንደዚሁም እያደረጋችሁ መማርና መከታተል ትችላላችሁ። እንግዲህ በቅርብ ሌሎች ኮርሶች ሊጨምሩ ይችላሉ። ነገር ግን እስካሁን እነዚህ 4 ኮርሶች እዚህ ጋር እንደምታዩት እነዚህ ነገሮች መማር ትችላላችሁ። አትሊስት 2 ሰርቲፊኬት እና ከዛ በላይ ሊኖራችሁ ይገባል ማለት ነው። ምክንያቱም በጣም ኢንተርናሽናል ሰርቲፊኬት ነው የሚሰጡት አናውንስ የሚያደርጉት። እንደዚሁም ደግሞ በተለያየ የመንግስት መስሪያ ቤቶች እንደ አንድ ሪኳየርመንት እየሆነ ስላለ ይህን ኮርስ ብትማሩት ለእናንተ ጠቀሜታ ይኖረዋል እንጂ ምንም አይነት ጉዳት አይኖረውም። ስለዚህ ይህን ኮርስ ለእናንተ ብትማሩት ሪኮመንድ አደርጋለሁ። በተጨማሪም ደግሞ ለእያንዳንዱ ጥያቄያችሁ ቻናል ላይ ገብታችሁ ብትመለከቱት እንዴት ጥያቄዎችን በቀላሉ መስራት እንዳለብን እንደዚሁም ደግሞ እንዴት በቀላሉ እነዛን ነገሮች 20 ጥያቄዎች ያሉ የመጨረሻ አሴስመንቱን ያለ ነገር አሴስመንቱን አኮምፕሊሽ ካላላችሁ ሰርቲፊኬቱን አይሰጣችሁም። ስለዚህ ያለን ሰርቲፊኬት በቀላሉ እንዴት አድርገን መስራት እንደምንችልም እንደዚሁ ዲስክሪፕሽን ላይ አስቀምጥላችኋለሁ። ከዚህ በፊት ጥያቄዎችን እንዴት መስራት እንዳለብንና ያለ ነገር ሰርቲፊኬቱ እንዴት ማግኘት እንዳለብን እንደዚሁ ደግሞ እነዛን ነገሮች ሰርቼላችኋለሁ። በቀላሉ እነዛን ገብቶች ቪዲዮዎችን ማየት ይቻላል። እንደዚሁ ማስተያየት ኮሜንታችሁንም አሁንም አይለየን እንላለን። ኮሜንት ላይ አስቀምጡልኝ። ማንኛውም ነገር እንደዚሁ ሳየው ቪዲዮ ሰራላችኋለሁ። በቴሌግራም ቻናላችን አለን። ወርልድ ፕሮግራሚንግ ሴንተር ላይ ወይም WPC ላይ በመግባት ሰፖርት ማድረግ ትችላላችሁ። ለዛሬ ይሄን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።